ሰላም እንዴት ናችሁ? ዛሬ በፓርት 4 በፖፕ አፕሊኬሽን እንዴት $14 መስራት እንደምትችሉ የማሳያችሁ ይሆናል። እሱም በኢንቪቴሽን ነው። አንድ ሰው ኢንቫይት በማድረግ በአንድ ሰው $14 ወይም ደግሞ 140,000 ፖይንት ማግኘት ትችላላችሁ ማለት ነው። በፖፖ ምንድነው የምታደርጉት? ሊንካችሁን የእናንተ ሊንክ ኮፒ ታደርጋላችሁ ወደ ሌላ ሰው በመላክ ያን ሊንክ ተጠቅሞ አንድ ሰው ሜል ሊንክ ተጠቅሞ አንድ ሰው አፕሊኬሽኑን አውርዶ መጠቀም ሲጀምር የዛኔ $14 ታገኛላችሁ። ሩሎች አሉት። በነገራችን ላይ $14 ለማግኘት ሩሎች አሉት። እነሱን በዝርዝር አሳያችኋለሁ። በመጀመሪያ ግን የኢንቪቴሽን ሊንካችሁን እንዴት እንደምታገኙት ላሳያችሁ። ምንድነው የምታደርጉት? እዚች ጋር ፕሮፋይላችሁ ቦታ የሚወስዳችሁ ቻምፖል ምልክቷ እሷን ክሊክ አድርጉና ወደዚህ ያመጣችሁ ወደ ፕሮፋይላችሁ ነው የሚያመጣችሁና እዚህ ጋር ኢንቫይት የምትላለች እሷን ተጫኑ። ወደዚህ ይወስዳችኋል። ከስር ኢንቫይት ናው የምትላለች እሷን ተጫኑ። እዚህ ጋር 4 ያመጣላችኋል። 4 ሊንኮችን አንዱ ካልሰራላችሁ በሌላኛው እንድትጠቀሙ ነው። ሰው የፈለጋችሁትን እዚህ ጋር መውሰድ ትችላላችሁ። ለምሳሌ ሼር የምትላለች አይደል? ሼር የምትለዋን ንኳት። እዛኔ ኮፒ ሊንክ ይመጣላችኋል። ኮፒ ሊንክ አድርጋችሁ ትይዛላችሁ ማለት ነው። ሰው ሊንካችሁን በዚህ መልኩ ኮፒ ያደረጋችሁ በቴሌግራም ሊሆን ይችላል። ሊንካችሁን ማስቀመጥ ነው። ቴሌግራም ላይ ሼር አድርጋችሁ ለሰው ያን ሊንክ ተጠቅሞ የላካችሁለትን ሊንክ ተጠቅሞ አፕሊኬሽኑን ዳውንሎድ እንዳደርግ ታደርጋላችሁ ማለት ነው። ከአራቱ አንደኛውን መጠቀም ትችላላችሁ። አራቱን የምትጠቀሟቸው ግን የተሻለ ይሆናል። ሰው ምናልባት አንዱ ካልሰራለት በአንደኛው እንዲሞክር ማለት ነው። ለምሳሌ ኮፒ ያደረኩትን እዚህ ፔስት አድርጌ ላስቀምጠው። እንደምታዩት ሊንኳ ይችነች በቃ። በዚህ መልኩ አራቱንም ሼር የምትለዋን እየነካችሁ ኮፒ ሊንክ ትላላችሁ ወደ ቴሌግራማችሁ ፔስት አድርጉታላችሁ ማለት ነው። ይሄ ሊንክ ከነኚህ ውስጥ አንዱ ሊንክ ተጠቅማችሁ ይሄ ሊንክ ለሰው ሼር ማድረግ ነው። በቴሌግራም ሼር ብታደርጉለት ሰው ይሄ ሊንክ ተጠቅሞ ይሄ ሊንክ ሲነካው ማለት ነው ምንድነው የሚያመጣለት? ዳውንሎድ የሚል ይመጣለታል። ሊንኩን ክሊክ ሲያደርግ በዚህ መልክ ነው ይመጣለት። አያችሁት አይደለ? ከስር ዳውንሎድ ኢሚዲየትሊ የሚል ይመጣል እዚህ ጋር ማለት ነው። እቺ ዳውንሎድ ኢሚዲየትሊ ይለዋል። እቺን ክሊክ ሲያደርጋት ወደ ፕሌይ ስቶር ነው የሚወስደው ማለት ነው። ወደ ፕሌይ ስቶር ይወስደዋል። እዛ ዳውንሎድ ያደርገዋል ማለት ነው። በዚህ መልኩ ነው ሊንካችሁን ሼር የምታደርጉት። ሊንካችሁን ሼር ታደርጋላችሁ። የዛኔ ዳውንሎድ አድርጎ አፕሊኬሽኑን ሬጂስተር እንዲያደርግ ታደርጉታላችሁ። አፕሊኬሽኑን ይከፍታል፣ የፊት አሻራ ይሰጣል ምናምን። ፕሮሰሱን ጨርሶ አፕሊኬሽኑን ሰርቶ መጠቀም መጀመር አለበት። ሩሎች አሉት። አሁን አንድ ሰው ኢንቫይት አድርጋችሁ፣ በነገራችን ላይ ወንድ ኢንቫይት ታደርጉና ሴት ኢንቫይት ታደርጉ ልዩነት አለው። ሞር የምትጠቀሙት ሴቶችን ኢንቫይት ታደርጉ ነው አሪፍ የምታገኙት። $14 በአንዴ አይደለም የሚገባላችሁ፣ ተቆራርጦ ነው። ፖይንት ሆኖ ተቆራርጦ ስለሆነ የሚገባላችሁ። ጥሩ የምታገኙበት ምንድነው? ሴቶችን ኢንቫይት ታደርጉ ነው። በእርግጥ ወንዶችንም ኢንቫይት አድርጋችሁ ታገኛላችሁ። ሞር ግን ከሴቶቹ ትጠቀማላችሁ። አሁን ሩሎቹን ላሳያችሁ ምን ህጎች አሉት። ይህን $14 አንድ ሰው ኢንቫይት አድርጋችሁ $14ን ለማግኘት የተቀመጠ ሩል አለ። እሱ መሟላት አለበት እንጂ ወዳው አንድ ሰው ኢንቫይት ያደረጋችሁት ሰው አፑን ከፍቶ ሬጂስተር ስላደረገ $14 ባንዴ አይሰጣችሁም ማለት ነው። እዚህ ጋር ኢንቫይት ያደረጋችሁት ሰው ብዛት ዝርዝሩ ምናምን ያሳያችኋል። ነምበር ኦፍ ኢንቫይት እዚህ ነው የሚያስቀምጥላችሁ። ክሌም ያደረጋችሁት ደግሞ ከኢንቪቴሽን ያገኛችሁትን ፖይንት ብዛት እንዲሁም ደግሞ ከዚህ ዝርዝሩ ሊስቱን እዚህ ነው የሚያስቀምጥላችሁ። ኢንቫይት ያደረጋችኋቸውን ሰዎች ዝርዝር ያስቀምጥላችኋል ማለት ነው። እዚህ ጋር ይቺ ሩል የምትላለች ከላይ ይቺን ሩል የምትለዋን ክሊክ ስታደርጉት የኢንቪቴሽን እዚህ ጋር ህጎች አሉት። እንዳልኳችሁ ይሄ $14 ወይም ደግሞ 140,000 ፖይንት ተቆራርጦ ነው የሚገባላችሁና ከታች ጀምሬ ላሳያችሁ ምን እንደሚል ማለት ነው። እዚህ ጋር ምን ይላል መሰላችሁ? ኢንቫይት ያደረጋችሁት ሰው ወይ ኢንቫይት ያደረጋችኋት ሴት በ7 ቀን ውስጥ ለ3 ሰዓት ላይቭ ስትሪም ካደረገች ለ3 ሰዓት ያህል ላይቭ ካሳለፈች ለእናንተ 10,000 ፖይንት ይሰጣችኋል። 3 ሰዓት ላይቭ ካሳለፈች በ7 ቀን ማለት ነው። ሁለተኛ አሁን ኢንቫይት ያደረጋችኋት ሴት በ7 ቀን ውስጥ ለ5 ሰዓት ላይቭ ስትሪም ካደረገች 10,000 ፖይንት አሁንም ይሰጣችኋል። ሶስተኛ አሁን ኢንቫይት አደረጋችኋት ሴት ለ8 ሰዓት በ7 ቀን ውስጥ ማለት ነው። በ7 ቀን ውስጥ የሚጠናቀቅ ለ8 ሰዓት ያህል ይህን በየቀኑ 3 ሰዓት አድርጋ ልትጨርሰው ትችላለች ምናምን እንደዚህ ተቆራርጦ በ7 ቀን ብቻ 8 ሰዓት ካደረገች 10,000 በድጋሚ 10 ጊዜ በዚህ መልኩ ይሰጣችኋል። በተጨማሪም አሁንም እቺ ኢንቫይት ያደረጋችኋት ልጅ በ7 ቀን ውስጥ ለ12 ሰዓት ላይቭ ካሳለፈች 30
1000 ፖይንት ይሰጣችኋል ለእናንተ ማለት ነው። እንደዚህ ቆራርጦ ነው ለእናንተ የሚሰጣችሁ። ሌላ ደግሞ አሁን ኢንቫይት ያደረጋችኋት ልጅ በአንድ ወር ውስጥ $20 እርን ማድረግ ከቻለች የፕላትፎርሙን ሪዋርድ አይጨምርም። ከፕላትፎርሙ የሚሰጣቸው ሪዋርድ አለ አይደለ? እሱን አይጨምርም። እሱን ሳይጨምር ከጊፍት ሊሆን ይችላል ከሌላም ነገር ሪዋርዱን ሳይጨምር $20 መስራት ከቻለች በአንድ ወር ውስጥ 10,000 ፖይንት ይሰጣቸዋል ማለት ነው። እዚህ ጋር ደግሞ ኢንቫይት ያደረጋችሁት ሰው ወንድም ሆነ ሴት በ30 ቀን ውስጥ $20 መስራት ከቻሉ ማለት ነው። $20 መስራት ከቻለ የፕላትፎርሙን ሪዋርድ ሳይጨምር $20 ማለት 200,000 ፖይንት ማለት ነው። 200,000 ፖይንት ወይም $20 መስራት ከቻለ በአንድ ወር ውስጥ 10,000 ፖይንት ለእናንተ ይሰጣችኋል። የፕላትፎርሙን ሪዋርድ አያካትትም። በጊፍት መልክ ሊሆን ይችላል፣ በሌላም $20 እርን ማድረግ ሲችል ማለት ነው። ሌላው ደግሞ ኢንቫይት ያደረጋችሁ ሰው አሁንም በ30 ቀን ውስጥ $50 መስራት ከቻለ ወይም ደግሞ 500,000 ፖይንት ማለት ነው 20,000 ፖይንት ለእናንተ ይሰጣችኋል። እዚህ ጋር ደግሞ አሁንም ሆስታችሁ $100 ወይም ደግሞ 1 ሚሊዮን ፖይንት በአንድ ወር ውስጥ መስራት ከቻለ 20,000 ፖይንት ይሰጣችኋል። ሌላው ደግሞ እዚህ ጋር በአንድ ወር ውስጥ $200 አሁንም መስራት ከቻለ 30,000 ፖይንት ታገኛላችሁ ማለት ነው። በቃ በዚህ መልኩ ነው ተቆራርጦ ነው 140 ፖይንት ወይም $14 የሚደርሳችሁ። እንደዚህ ተቆራርጦ ኢንቫይት የምታደርጉትን ሰው የግድ ማበረታታት ይኖርባቸዋል እንዲሰራ ማለት ነው። አፑን ከፍቶ ብቻ ትሶት እንደሄድ ሳይሆን የግድ መስራት አለበት፣ እንዲሰራ ማበረታታት አለባችሁ ማለት ነው። ሞር ሴቶችን ብታገኙ የተሻለ ይሆናል። ሁሉንም $14ንም ታገኛላችሁ ሴት ኢንቫይት ካደረጋችሁ። ወንድ ግን ኢንቫይት ብታደርጉ ላይቭ ስለማይቀመጥ ወንድ እዚህ ጋር በላይቭ ምናምን የምታገኙት ይቀራሉ። ወንዶች ሜቢ $200፣ $100፣ 50 ወይም $20 በአንድ ወር ውስጥ መስራት ከቻለ ነው ለእናንተ። ወንድ ኢንቫይት አድርጋችሁ ከሆነ በዚህ መልክ ነው ማለት እርን ባደረገው ነው ለእናንተ ኮሚሽኑ የሚገባላችሁ ማለት ነው፣ ፖይንት ሪዋርድ የሚሰጣችሁ። ሴት ግን ከሆነች ላይቭን በተቀመጠች በ7 ቀን ውስጥ አሁን እንዳሳየኋችሁ 3 ሰዓት፣ 5 ሰዓት፣ 8 ሰዓት እንደዚህ በ7 ቀን ውስጥ ማሳለፍ ከቻለች ተቆራርጦ 10,000 ይገባላችኋል። ሰው ልዩነቱ እዚህ ጋር ነው፣ ወንድና ሴት ኢንቫይት ስታደርጉ ማለት ነው። ሩሎቹ እነዚህን ይመስላሉ። እነዚህን ሩሎች ካሟሉ እናንተ ኢንቫይት ያደረጋችኋቸው ሰዎች እንደዚህ ማግኘት ትችላላችሁ። ቀላል ብር አይደለም በነገራችን ላይ። አሁን አስቡት፣ በአንድ ሰው ይሄን ከሰጣችሁ ብዙ ሴቶችን ኢንቫይት ባደረጋችሁ ቁጥር በጣም ብዙ ነው የምታገኙት። እዚህ ጋር ሪሲቭ የምትላለች ከዚህ ጋር ሪሲቭ እያላ ሜሴጅም ይገባላችኋል። አንድ ሰው ልክ ሲያጠናቅቅ ሪኳየርመንቱን ሲያሟላ እዛ የተቀመጠውን ሮል ሜሴጅ ይገባላችኋል። እዚህ የገባችሁ ሪሲቭ ማለት ነው የሚጠበቅባችሁ ማለት ነው። የዛሬው ቪዲዮ ይህን ይመስል ነበር። ፕሊስ ቪዲዮ ከተመቻችሁ ላይክ አድርጉ፣ እንደውም ሌሎች ሼር አድርጉላቸው። ሰብስክራይብ አላደረጋችሁም ሰብስክራይብ አድርጉ። በቀጣይ በፓርት 5 እንገናኛለን። ሰላም ሁኑ። ቻው።